ወዳጆቼ አሁን የምንመለከታቸውን ባህሪያቶች በህይወታችሁ ላይ ስትመለከቱ እውነተኛ የሆነው ጠላታችሁን ፊት ለፊት እየተጋፈጣችሁ መሆኑን እንድታውቁት ላሳስባችሁ እፈልጋለሁ። አንድ ነገር ልብ ማለት አለብን። በእርግጥ እንደ አንድ ክርስቲያን፣ እንደ አንድ መንፈሳዊ ሰው ትክክለኛው የእኔና የእናንተ ጠላት ሰዎች አይደሉም፣ ወይም ደግሞ የእኔና የእናንተ ጠላት ስጋና ደም አይደለም። ነገር ግን በሰዎች ተመስሎ እውነተኛ የሆነውን ጠላታችን ዲያብሎስ ሊያጠቃን፣ ሊጠቀምብን፣ ሊያበሳጨን፣ ተስፋ ሊያስቆርጠን፣ ሊያናድደን፣ ወደ ራሱም ደግሞ ጎትቶ ሊወስደን እጅግ በጣም ይሞክራል። ስለዚህ እነዚህን አሁን የምናያቸው ምልክቶች በህይወታችሁ ላይ ስታዩ በቀጥታ ከሰይጣን ጋር እያወራችሁ እንደሆነ ወይም ደግሞ እናንተን ራሱ ሰይጣን ተቆጣጥሯችሁ ራሳችሁ ሰይጣን ሆናችሁ እንደሆነ ልብ እንድትሉት ስለምፈልግ ነው። ብዙ ጊዜ እኛ ሰይጣን ብለን የምንስለው ቀንድ ያለው ጭራ ያለው የሚያስፈራ ጥቁር ሰዎች የመሰሉ አይነት ነገሮችን በአይምሯችን እንስላለን። ነገር ግን ሰይጣን በጣም ተሽሞንምኖ እጅግ ማምሮ ወደኛ ሊቀርብ ይችላል። ይህን ነገር ደግሞ ልብ ልንልና ልናስተውለው የሚገባ ጉዳይ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ከእርሱ ጋር የነበሩትን ደቀ መዛሙርት ለምሳሌ እንደነ ጴጥሮስ ያሉትን እንደነ ይሁዳ ያሉትን ገስጿቸው ነበረ። ሰይጣን ብሏቸው በቁጣ ቃል ተናግሯቸው ነበር። ይሄ እነርሱ ሰይጣን ሆነው ነው? በፍጹም አይደለም። ሰይጣን በእነሱ ውስጥ አልፎ ማንነቱን ገልጦ በቃ ይሄማ አይሆንብም በሚልበት ጊዜ ሰይጣን ማንነቱን እየገለጠበት ባለበት ሰዓት ነው ጌታችን ሂድ አንተ ሰይጣን ብሎ የገሰጸ። ስለዚህ ወዳጆች ስትመለከቱ በህይወት ስንኖር የሰይጣንን ባህሪ ስራዎቹን ለይተን ልናውቅ ይገባናል። በተለይ ደግሞ በምድር ላይ በምንመላለስበት በምንኖርበት ጊዜ ሰይጣን በዙሪያችን እንደሚያገሳ አንበሳ እንደሚዞር መጽሐፍ ቅዱስ ያረጋግጥልናል። ስለዚህ ስራዎቹን በትክክል እንድናውቅበት ነው አስፈላጊ የሚሆነው። ለምሳሌ አንድን ሰው የምትለዩት አይታችሁት፣ ንግግሩን ሰምታችሁ፣ ድምፁን ለይታችሁ፣ ባህሪውን አይታችሁ፣ ማንነቱን አውቃችሁ እንደሆነ አንድን ሰው ይሄ እገሌ ነው ይቺማ እገሌት ናት ብለን በቃ የምንሰጠው ባህሪ አለ። የሆነ እገሌማ እንደዚህ ነው ባህሪው እንደዚህ ነው የምንል። ሰይጣን መንፈስ ስለሆነ ብዙ በስጋ የምናብራራው እንዲህ ነው ይሄን ይመስላል ይሄን ነው የምንለውን ነገር ላይኖረን ይችላል። ነገር ግን ደግሞ ስራዎቹ የተገለጡ ናቸው። ስለዚህ ሰይጣን ይሄን ይመስላል ይሄ ነው ብለን መደምደም አንችልም። ምክንያቱም በባህሪው በማንነቱ በራሱ እርሱ መልኩን የመለወጥ ባህሪ ስላለው። ታዲያ ሰይጣን ትክክለኛና ትክክለኛ ማንነቱ ምንድነው ልትሉ ትችላላችሁ። መጽሐፍ ቅዱስ ስለ ሰይጣን ትክክለኛ ባህሪውና ማንነቱ የሚነግረን ነገር አለ። እነዚህ ደግሞ የሰይጣን ባህሪያቶች ምንድናቸው? ሰይጣን እናንተ ጋር እንደሆነ አጠገባችሁ እንዳለ ማስረጃው ምንድነው? የሚሉትን ሐሳቦች መመልከት አስፈላጊ ነው። እነዚህን ባህሪያቶች ስትመለከቱ ሰይጣን እያያችሁ እንደሆነ መርሳት የለባችሁ። እንድትጠነቀቁ፣ እንድትርቁት፣ እንድትገስጹት፣ እንድታባርሩት ወይም ደግሞ ራሳችሁን ከእንደዚህ አይነት ባህሪ እንድትጠብቁ ነው ይሄ የዛሬው ዋና መልእክታችን። በጣም ስለሚጠቅማችሁ ነው። እንግዲህ ታዲያ የሰይጣን ባህሪያቶች ወይም ደግሞ መለያዎቹ ምንድናቸው የሚለውን ነገር እንመልከት። የመጀመሪያው ሰይጣን ከእናንተ ጋር መሆኑን እያወራችሁ መሆኑን አንተ ሰይጣን የሚባለው ሰይጣን አጠገባችሁ እንደሆነ የምታረጋግጡበት መንገድ ሐሰት ነው ወይም ደግሞ ውሸት ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እነዚያ ፈሪሳውያን ትዝ ይላችኋል ምን እንዳላቸው? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ ነው ያላቸው። እርሱ ከመጀመሪያው ነፍሰ ገዳይ ነበረ። እውነትን በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ ይላል። ሐሰተኛ የሐሰትም አባት ነው ይላል። ስለዚህ ሁል ጊዜ ውሸታም ነው ማለት ነው። ውሸታም አካባቢ ስትሆኑ ሰይጣን በዙሪያችሁ እንዳለ ልብ ልትሉ ይገባል። ውሸትን መናገር፣ ሐሰትን ማብዛት፣ ምላሳችሁን ከንፈራችሁን መቀበጣጠር ሲጀምሩ ሰይጣን በእናንተ ላይ እየተንቀሳቀሰ በእናንተ ላይ ስልጣንን እያገኘ ስለሚመጣ ከእንደዚህ አይነት ማንነት ራሳችሁን ልታረቁ ይገባችኋል። ምክንያቱም የዲያብሎስ ልጆች ናቸው አይደል ያላቸው ጌታችን ያለው ያ የሐሰት አባት ስለሆነ ሰይጣን መቼም
በጎና እውነተኛ የሆነ ነገርን ተናግሮ አያውቅም፣ ወደፊትም ይናገራልም ተብሎ አይታሰብም። ስለዚህ እንደ እግዚአብሔር ምርጥ ልጆች ሐሰትን ባለመናገር ጠላታችሁ ዲያብሎስን ልትቃወሙት፣ ስራውን ልታፈርሱ ያስፈልጋችኋል። ምክንያቱም በጣም ከምትወዱት ሰው ጋር በምትነጋገሩበት ጊዜ ያ ሰው ውሸትን ሲናገር፣ ያ ሰው ሐሰተኛ ሆኖ ስታዩት ሂድ አንተ ሰይጣን ከኔ ራቅ ልትሉ ይገባል። በቃ ጠንከር ባለ አቋም ልትመላለሱ ይገባል። እናንተ የብርሃን ልጆች ናችሁ። ብርሃኑ ደግሞ ክርስቶስ ነው። ያ ደግሞ እርሱ ደግሞ እውነት ነው፣ እውነተኛም ነው፣ ወደ እውነት ሁሉ የሚመራ ነው። ስለዚህ ይሄን እውነተኛነት ይሄን መልካምነት ልታንጸባርቁ ልታስተጋቡ ይገባል እንጂ ሰይጣን የሚያወራውን ውሸት ወስዳችሁ ለሌሎችም ሰዎች ማብዛት የለባችሁ። ስራውን ማስቆም ነው ያለባችሁ እንጂ። ስለዚህ እንደ እግዚአብሔር ምርጥ ልጆች እግዚአብሔር በሚፈልገው እግዚአብሔር እንደሚወደው አኳኋን መመላለስ ነው። ሌላኛው እንግዲህ ከሰይጣን ጋር እንደሆናችሁ ወይም ደግሞ ሰይጣን በዙሪያችሁ እንዳለ የምትገነዘቡት ወይም ደግሞ የምታውቁበት መንገድ መገለጫው ፈታኝነቱ ነው። በመጽሐፍ ቅዱስ ላይ እንደምንመለከተው በማቴዎስ ወንጌል ምዕራፍ 4 ላይ እንደዚህ ይላል፣ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል። ቁጥር 3 ላይ እንደዚህ ይላል ወዳጆቼ፣ ፈታኝም ቀርቦ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች እንጀራ እንዲሆኑ በላለው ይላል። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ሰይጣን ሁል ጊዜ ወደ ህይወታችን የሚመጣው ፈተናን ይዞ የተለያዩ አይነት ፈተናዎችን ይፈትነናል። ጌታችን በምድር ላይ በሚመላለስበት ጊዜ ራሱ 3 አይነት የተለያዩ ፈተናዎችን ሲፈትነው እናያለን። ብዙ ጊዜ ታዲያ ይሄኛው የሰይጣን መልክ የሚገለጠው በእነዚህ 3 ኮንዲሽኖች መሆኑን ልታውቁ ይገባል። የመጀመሪያው ብቻችሁን ስትሆኑ ነው። ጌታ ኢየሱስ ክርስቶስ በዚያ ምድረ በዳ ብቻውን ነበረ ይላል። ሁለተኛው ደግሞ በምትራቡበት ጊዜ፣ ምክንያቱም አሁን መጽሐፋችን እንደሚለን እርሱም ተራበ ይለናል። ወይም ደግሞ በህይወታችሁ የህይወት ድካም ውስጥ በምትሆኑበት ጊዜ፣ በተለይ ደግሞ በሚጠማችሁ ጊዜ፣ በሚርባችሁ ጊዜ፣ ብቸኝነት ውስጥ በምትሆኑበት ጊዜ ነው። ሌላኛው እንግዲህ መንፈሳዊ በምትሆኑበት ጊዜ፣ ይሄ ብዙ ጊዜ እንደዚህ አይነት ነገርም አለ እንደ ብለን እስክንጠይቅ ድረስ የሚያደርሰን ነገር ስለሆነ፣ መንፈሳዊነት ጊዜ ደግሞ ጸሎት ስትጀምሩ ሊሆኑ ይችላል። መንፈሳዊ እንቅስቃሴዎችን ስትጀምሩ፣ ለምሳሌ ለማገልገል ስትነሱ፣ መጽሐፍ ቅዱሳችሁን ለማንበብ ስትጀምሩ፣ መንፈሳዊ አይነት ውጊያዎችን ማድረግ ስትጀምሩ፣ ፈታኝ በእርግጥም ወደ እናንተ ይመጣል። ምክንያቱም እናንተ ከእግዚአብሔር ጋር ቁርኝት እንዳይኖራችሁ ስለሚፈልግ ነው። ያ እንዳይሆን ደግሞ ይፈትናቸዋል። ለምሳሌ መጽሐፍ ቅዱስን ማንበብ ትፈልጉና መጽሐፍ ቅዱሳችሁን ትከፍታላችሁ። ነገር ግን አንድ ምዕራፍን ሳታነቡ የተለያየ አይነት ሐሳቦችን ያቀርብላችኋል። ታዲያ በዚህ ጊዜ ጥሪውን ትሰሙና የእርሱን ፈተና ትፈተናላችሁ። በዚሁም ምክንያት እግዚአብሔር ከሚያስብላችሁ በቃሉ ሊናገራችሁ ከፈለገው ነገር እንድትጎሉ ያደርጋል። ስለዚህ ወዳጆች ፈታኝ ሁል ጊዜ በዙሪያችን ያደባል። ሰይጣን በዙሪያችን ያደባል። የተለያዩ አይነት በተለይ ደግሞ ለመንፈሳዊ ህይወታችን እንዳንነቃቃ ወደፊት እንዳንራመድ ሊያደርገን ይፈልጋል። ስለዚህ ልንነቃበት ይገባናል። ስለዚህ ፈታኙ ከዙሪያችሁ እንዲርቅ ሁል ጊዜ ከእግዚአብሔር ጋር ያላችሁን ህብረት ያላችሁን ቁርኝት ማጠናከር መቻል አለባችሁ። የእግዚአብሔርን ቃል ማንበብ መጀመር አለባችሁ። ፈተናውን በዚህ ነው የምታሸንፉት። በቃሉ ማሸነፍ ትችላላችሁ። ሂድ አንተ ሰይጣን ብላችሁ በመገሰጽም ደግሞ ሰይጣንን ድል ማድረግ የምትችሉት ከእግዚአብሔር ጋር ጥሩ የሆነ ግንኙነት ወይም ደግሞ ህብረት ሲኖራችሁ ነው። ምክንያቱም አንዳንድ ጊዜ ሰዎች ስንሆን ብዙ የምነሳሳታቸው ነገሮች አሉ። ፈተናዎች ሁሉ እንደው እግዚአብሔር አመጣብኝ ምናምን እንዳንል ሐዋርያው ያዕቆብ ያስጠነቅቀናል። ማንም ሲፈተን ይላል እንደውም በእግዚአብሔር እፈተናለሁ አይበል ብሎ የሚያስጠነቅቀን። ስለዚህ አንዱ የሰይጣን መልክ መፈተን ነው። ቅዱሳን መንፈሳዊ የሆኑ ሰዎችን እንዳያገኙ፣ ብቸኝነት ውስጥ
እንዲገቡ፣ ለብቻቸው እንዲነጠሉ፣ በረሃብ፣ በችግር፣ በጭንቅ፣ በብዙ አይነት የህይወት ውጣ ውረዶች ውስጥ እንዲያልፉ ይፈልጋል። ስለዚህ ስትፈተኑ አስተውሉ። ፈተናውን በአግባቡ መመለስ እንደ እግዚአብሔር ቃል መቃወም ነው እንጂ በቃ ያለባችሁ አሳዛኝ ለመምሰል ለማለቃቀስ መሞከር መልካም አይደለም። ሰይጣን አጠገባችሁ እንደሆነ በምን ልታውቁ ትችላላችሁ? ይህን ነገር በጣም ሲበዛ በሰይጣን መፈተን ሊገጥማችሁ ይችላል። ነገር ግን ደግሞ እጅ ባለመስጠት እምነታችሁን፣ ጽናታችሁን፣ ጥንካሬያችሁን በእግዚአብሔር ላይ ማጠንከር መቻል አለባችሁ። የሰይጣን ፈተና ሁል ጊዜ የተለዩ ናቸው። ብዙ ጊዜ የመጀመሪያው የሆድ ጉዳይ ነው። ብዙ ጊዜ ሰው ሲርበው ብዙ አይነት ውጣ ውረዶች ወይም ደግሞ ፈተናዎችን ማለፍ አይችልም። ብዙ ጊዜ ዲያብሎስ እንግዲህ ታዲያ በእግዚአብሔር ላይ እንድናጉረመርም በእግዚአብሔር ላይ እምነት እንዳይኖረን ነገሮችን ያመቻቻል፣ እርሱን እንዳናምነው። ምክንያቱም በእግዚአብሔር ላይ ለምንድን ነው እኔ ያንተ ልጅ ሆኜ ይሄን ያላደረክልኝ እንትን ያላደረክልኝ ብለን እንድናጉረመርመው ያደርጋል። እንትና እኮ እንደዚህ አግኝቶ ተሳካለት እኔ ግን ያንተ ልጅ ሆኜ ብላችሁ በውስጣችሁ እንድታጉረመርሙ ሁኔታዎችን ሊያመቻች ይችላል። እግዚአብሔርን እንድትፈታተኑት በቃ እግዚአብሔርን እንዳታምኑት ሊያደርጋችሁ ይችላል። ምክንያቱስ ባህሪው ስለሆነ መፈተን በእግዚአብሔር ላይ እምነት እንዳይኖረን ማድረግ ዋናው የሰይጣን ባህሪው መገለጫው ስለሆነ ይህን የጠላታችሁን ሴራና ደባ ልታውቁና ልትረዱት ይገባችኋል። ሌላኛው እንግዲህ የጠላታችን የዲያብሎስ ባህሪውና መገለጫው ሌብነት ነው። መጽሐፍ ቅዱስ ስለዚህ ሲናገር ሌባው ሊሰርቅ ሊያርድና ሊያጠፋ ይመጣል ይላል በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ። ታዲያ ሁል ጊዜ በሐሳባችን ሊሆን ይችላል፣ ሁለንተናችን ሊሆን ይችላል፣ በተለይ በሐሳባችን ሊሆን ይችላል፣ ይሰርቀናል። ሌባው ሊሰርቃችሁ ይመጣል ስለሚል አሁን እያወራን ባለንበት ጊዜ አሁን እንኳን የምናነቡን የመጽሐፍ ቅዱስ ቃል ከአይምሯችን ሊነጥቅ ሊወስድብን ይችላል። የተካፈላችሁትን መልካም ነገር አእምሯችሁ ላይ እንዳይቀመጥ ሊሰርቃችሁ ይሞክራል። ይሄ መገለጫው ነው። ሊሰርቃችሁ ነው ብሎ የሚመጣው መጽሐፍ ቅዱስ ሊሰርቃችሁ ይመጣል። በተለያየ አይነት መንገድ በወሬ ሊሆን ይችላል፣ በሐሳብ ሊሆን ይችላል። ከአእምሯችን ይዞ ሊሄድ ይፈልጋል። ጌታ ኢየሱስ ክርስቶስ በምድር ላይ በሚኖርበት ጊዜ በምሳሌ ሲያስተምር ስለ ዘሪው ሲናገር ዘሪው ዘር ሊዘራ ወጣ ይላል። አንዳንድ ዘሮች ይላል በመንገድ ዳር ወደቁ፣ በኋላ ላይ ሰይጣን መጣና ከልባቸው ላይ የተዘራውን ቃል ነጠቀባቸው፣ ሰረቃቸው ይላል። ልክ እንደዚህ ሰይጣን የሰማችሁትን የእምነት ቃል፣ የእግዚአብሔርን ቃል፣ የእግዚአብሔርን ድምፅ፣ የእግዚአብሔርን የመለኮት ህልውናውን ሴንስ እንዳታደርጉት ከውስጣችሁ ሊሰርቅ ይፈልጋል። ሐሳባችሁን ሊሰርቅ ይፈልጋል። ምክንያቱም ባህሪው ምንድን ነው? ሊያጠፋና ሊያርድ ነው የሚመጣው ብሎናል ጌታችን ሲያስተምር። ስለዚህ ምንድን ነው ማድረግ ያለብን? ነቅተን ልንቃወመው ይገባል። በመንፈሳዊ ህይወታችን ከእግዚአብሔር ጋር ባለን ዓላማ፣ ከእግዚአብሔር ጋር ባለን ህብረት ትኩረታችንን ከሰይጣን ላይ አንስተን እግዚአብሔር ላይ ማስቀመጥ ይኖርብናል። ስለዚህ መታወቂያችሁ መልካም ስራ ይሁን፣ መታወቂያችሁ በጎነት ይሁን፣ መታወቂያችሁ ርኅራኄ ይሁን። ስለዚህ ወዳጆቼ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ ደግሞ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ምክንያቱም መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ ወዳጆች በክፉ ቀን ለመቃወም ወይም ሁሉንም ፈጽማችሁ ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁም በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሴፍ ያዙ፣ እርሱም የእግዚአብሔር ቃል ነውና ይላል። ስለዚህ ወዳጆች በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ብሎ መጽሐፍ ቅዱሳችን ያሳስበናል። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 18። ስለዚህ ወዳጆቼ ሰይጣን ሁል ጊዜ ሊያጠፋን፣ ከእግዚአብሔር ሕልውና ውስጥ ሊያወጣን፣ ከመገኘቱ ውስጥ ሊያወጣን ወደ ህይወታችን ይመጣል። እኛ ግን ነቅተን ከተቃወምነው ከዙሪያችን ይሸሻል። ምክንያቱም ዲያብሎስን ተቃወሙት ከእናንተ ይሸሻል ስለሚል። ምክንያቱም በአጠገባችን ሆኖ ብዙ እንደሚያገሳ አንበሳ በዙሪያችን ይዞራል። ለምን? ቀዳሚ
ቀዳዳን እየፈለገ ከእግዚአብሔር በረከት ሊያጎለን ብዙ ጥረትን ያደርጋል። እኛ ግን በጌታና በኃይሉ ችሎት የበረታን ስንሆን የዲያብሎስን ሽንገላ ማሸነፍ እንችላለን። የእግዚአብሔርን ዕቃ ጦር መልበስ ያስፈልገናል። እርሱም ቅዱስ የሆነው ቃሉ ነው። ቃሉን ስናነሳ ዲያብሎስ ጠላታችን ከዙሪያችን ይርቃል። ስለዚህ አስተዋዮች እንሁን። በተለይ በዚህ ዘመን ዲያብሎስ ከምንም ጊዜ በላይ አትኩሮና ፎከስ አድርጎ ክርስቲያኖችን ወደኋላ እያስቀረ እያባበለ ሰዎችን እያንከራተተ ከእግዚአብሔር ሕልውና እያስወጣቸው በራሳቸው ማስተዋል በራሳቸው እውቀት እንዲሄዱ እያደረገበት ያለበት ዘመን ውስጥ ነው ያለነው። ስለዚህ ወዳጆቼ ራሳችሁን ተመልከቱ። ጠላታችሁን የምትለዩበትን መንገድ መለየት አስፈላጊ ነው። ምክንያቱም ዲያብሎስ ራሱን ይቀያይራል። ሐሰት ነው፣ የሐሰት አባት ነው። እንዲህ ነው ብላችሁ ዛሬ ትርጉም ስትሰጡት ማንነቱ አውሬነቱ እርሱ ባህሪው መለዋወጥ ስለሆነ ባህሪውን በመለወጥ በሌላ መልኩ ወደ እናንተ ይመጣል። የኛ እግዚአብሔር ግን መለወጥ የለበት። ሁል ጊዜ ሩሩ፣ ቸር፣ የዋ፣ ታጋሽ፣ አፍቃሪ አምላክ አለ። ስለዚህ ወዳጆቼ የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ አንሱ፣ እርሱም ቅዱሱ የእግዚአብሔር ቃል ነው። ስለዚህ አበረታታችኋለሁ። ይህን የእምነት ኃይል በውስጣችሁ እንድታሞቁ እንድታነሳሱ እግዚአብሔር የሰጣችሁን በረከት እግዚአብሔር ያካፈላችሁን መልካምነት እግዚአብሔር ያካፈላችሁን በጎነት ርኅራኄ ሁሉ እንድታጣጥሙት አበረታታችኋለሁ። ምናልባት በእንደዚህ ክፉ ልምምድ ውስጥ በሰይጣን ወጥመድ ውስጥ ገብታችሁ ያላችሁ ወዳጆቼም ካላችሁ የሚያስመልጥ እግዚአብሔር አለ። ስለዚህ ወደ እርሱ ሩጡ። እርሱ ፊቱ ሁል ጊዜ የበራ ነው። ይመለከታችኋል፣ ያያችኋል። ካላችሁበት ሁኔታ ሊያወጣችሁ የዋህ የሆነው ደጉ የሆነው እግዚአብሔር ዛሬም ይጠብቃችኋል። ከሚንበለበለው ፍላጻ ከሰይጣን ቀስት ሊያድናችሁ እኔ ጋሻ እሆናችኋለሁ ብሎ ይጠብቃችኋል። ስለዚህ ወዳጆች በእንደዚህ አይነት እስራት ውስጥ ያላችሁ ሰዎች ድንገት ካላችሁ ወደዚህ ወደ እግዚአብሔር ዘንበብ በሉ፣ ወደ እግዚአብሔር ዘወር በሉ፣ አታፍሩ። ወዳጆቼ አሁን የምንመለከታቸውን ባህሪያቶች በህይወታችሁ ላይ ስትመለከቱ እውነተኛ የሆነው ጠላታችሁን ፊት ለፊት እየተጋፈጣችሁ መሆኑን እንድታውቁት ላሳስባችሁ እፈልጋለሁ። አንድ ነገር ልብ ማለት አለበት። በእርግጥ እንደ አንድ ክርስቲያን እንደ አንድ መንፈሳዊ ሰው ትክክለኛው የእኔና የእናንተ ጠላት ሰዎች አይደሉም፣ ወይም ደግሞ የእኔና የእናንተ ጠላት ስጋና ደም አይደለም። ነገር ግን በሰዎች ተመስሎ እውነተኛ የሆነውን ጠላታችን ዲያብሎስ ሊያጠቃን፣ ሊጠቀምብን፣ ሊያበሳጨን፣ ተስፋ ሊያስቆርጠን፣ ሊያናድደን ወደ ራሱም ደግሞ ጎትቶ ሊወስደን እጅግ በጣም ይሞክራል። ስለዚህ እነዚህን አሁን የምናያቸው ምልክቶች በህይወታችሁ ላይ ስታዩ በቀጥታ ከሰይጣን ጋር እያወራችሁ እንደሆነ ወይም ደግሞ እናንተን ራሱ ሰይጣን ተቆጣጥሯችሁ ራሳችሁ ሰይጣን ሆናችሁ እንደሆነ ልብ እንድትሉት ስለምፈልግ ነው። ብዙ ጊዜ እኛ ሰይጣን ብለን የምንስለው ቀንድ ያለው ጭራ ያለው የሚያስፈራ ጥቁር ሰዎች የመሰሉ አይነት ነገሮችን በአይምሯችን እንስላለን። ነገር ግን ሰይጣን በጣም ተሽሞንምኖ እጅግ ማምሮ ወደኛ ሊቀርብ ይችላል። ይህን ነገር ደግሞ ልብ ልንልና ልናስተውለው የሚገባ ጉዳይ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ከእርሱ ጋር የነበሩትን ደቀ መዛሙርት ለምሳሌ እንደነ ጴጥሮስ ያሉትን እንደነ ይሁዳ ያሉትን ገስጿቸው ነበረ። ሰይጣን ብሏቸው በቁጣ ቃል ተናግሯቸው ነበር። ይሄ እነርሱ ሰይጣን ሆነው ነው? በፍጹም አይደለም። ሰይጣን በእነሱ ውስጥ አልፎ ማንነቱን ገልጦ በቃ ይሄማ አይሆንብም በሚልበት ጊዜ ሰይጣን ማንነቱን እየገለጠበት ባለበት ሰዓት ነው ጌታችን ሂድ አንተ ሰይጣን ብሎ የገሰጸ። ስለዚህ ወዳጆች ስትመለከቱ በህይወት ስንኖር የሰይጣንን ባህሪ ስራዎቹን ለይተን ልናውቅ ይገባናል። በተለይ ደግሞ በምድር ላይ በምንመላለስበት በምንኖርበት ጊዜ ሰይጣን በዙሪያችን እንደሚያገሳ አንበሳ እንደሚዞር መጽሐፍ ቅዱስ ያረጋግጥልናል። ስለዚህ ስራዎቹን በትክክል እንድናውቅበት ነው አስፈላጊ የሚሆነው። ለምሳሌ አንድን ሰው የምትለዩት አይታችሁት፣ ንግግሩን ሰምታችሁ፣ ድምፁን ለይታችሁ፣ ባህሪውን አይታችሁ፣ ማንነቱን አውቃችሁ እንደሆነ አንድን ሰው ይሄ እገሌ ነው ይቺማ እገሌት ናት ብለን በቃ የምንሰጠው ባህሪ አለ። የሆነ እገሌማ እንደዚህ ነው ባህሪው እንደዚህ ነው የምንል። ሰይጣን መንፈስ ስለሆነ ብዙ በስጋ የምናብራራው እንዲህ ነው ይሄን ይመስላል ይሄን ነው የምንለውን ነገር ላይኖረን ይችላል። ነገር ግን ደግሞ ስራዎቹ የተገለጡ ናቸው።
ስለዚህ ሰይጣን ይሄን ይመስላል ይሄ ነው ብለን መደምደም አንችልም። ምክንያቱም በባህሪው በማንነቱ በራሱ እርሱ መልኩን የመለወጥ ባህሪ ስላለው። ታዲያ ሰይጣን ትክክለኛና ትክክለኛ ማንነቱ ምንድን ነው ልትሉ ትችላላችሁ። መጽሐፍ ቅዱስ ስለ ሰይጣን ትክክለኛ ባህሪውና ማንነቱ የሚነግረን ነገር አለ። እነዚህ ደግሞ የሰይጣን ባህሪያቶች ምንድን ናቸው? ሰይጣን እናንተ ጋር እንደሆነ አጠገባችሁ እንዳለ ማስረጃው ምንድን ነው? የሚሉትን ሀሳቦች መመልከት አስፈላጊ ነው። እነዚህም ባህሪያቶች ስትመለከቱ ሰይጣን እያያችሁ እንደሆነ መርሳት የለባችሁ። እንድትጠነቀቁ፣ እንድትርቁት፣ እንድትገስጹት፣ እንድታባርሩት ወይም ደግሞ ራሳችሁን ከእንደዚህ አይነት ባህሪ እንድትጠብቁ ነው ይሄ የዛሬው ዋና መልእክታችን። በጣም ስለሚጠቅማችሁ ነው። እንግዲህ ታዲያ የሰይጣን ባህሪያቶች ወይም ደግሞ መለያዎቹ ምንድናቸው የሚለውን ነገር እንመልከት። የመጀመሪያው ሰይጣን ከእናንተ ጋር መሆኑን እያወራችሁ መሆኑን አንተ ሰይጣን የሚባለው ሰይጣን አጠገባችሁ እንደሆነ የምታረጋግጡበት መንገድ ሐሰት ነው ወይም ደግሞ ውሸት ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እነዚያ ፈሪሳውያን ትዝ ይላችኋል ምን እንዳላቸው? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ ነው ያላቸው። እርሱ ከመጀመሪያው ነፍሰ ገዳይ ነበረ። እውነትን በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ ይላል። ሐሰተኛ የሐሰትም አባት ነው ይላል። ስለዚህ ሁል ጊዜ ውሸታም ነው ማለት ነው። ውሸታም አካባቢ ስትሆኑ ሰይጣን በዙሪያችሁ እንዳለ ልብ ልትሉ ይገባል። ውሸትን መናገር፣ ሐሰትን ማብዛት፣ ምላሳችሁን ከንፈራችሁን መቀበጣጠር ሲጀምሩ ሰይጣን በእናንተ ላይ እየተንቀሳቀሰ በእናንተ ላይ ስልጣንን እያገኘ ስለሚመጣ ከእንደዚህ አይነት ማንነት ራሳችሁን ልታረቁ ይገባችኋል። ምክንያቱም የዲያብሎስ ልጆች ናቸው አይደል ያላቸው ጌታችን ያለው ያ የሐሰት አባት ስለሆነ ሰይጣን መቼም በጎና እውነተኛ የሆነ ነገርን ተናግሮ አያውቅም፣ ወደፊትም ይናገራልም ተብሎ አይታሰብም። ስለዚህ እንደ እግዚአብሔር ምርጥ ልጆች ሐሰትን ባለመናገር ጠላታችሁ ዲያብሎስን ልትቃወሙት፣ ስራውን ልታፈርሱ ያስፈልጋችኋል። ምክንያቱም በጣም ከምትወዱት ሰው ጋር በምትነጋገሩበት ጊዜ ያ ሰው ውሸትን ሲናገር፣ ያ ሰው ሐሰተኛ ሆኖ ስታዩት ሂድ አንተ ሰይጣን ከኔ ራቅ ልትሉ ይገባል። በቃ ጠንከር ባለ አቋም ልትመላለሱ ይገባል። እናንተ የብርሃን ልጆች ናችሁ። ብርሃኑ ደግሞ ክርስቶስ ነው። ያ ደግሞ እርሱ ደግሞ እውነት ነው፣ እውነተኛም ነው፣ ወደ እውነት ሁሉ የሚመራ ነው። ስለዚህ ይሄን እውነተኛነት ይሄን መልካምነት ልታንጸባርቁ ልታስተጋቡ ይገባል እንጂ ሰይጣን የሚያወራውን ውሸት ወስዳችሁ ለሌሎችም ሰዎች ማብዛት የለባችሁ። ስራውን ማስቆም ነው ያለባችሁ እንጂ። ስለዚህ እንደ እግዚአብሔር ምርጥ ልጆች እግዚአብሔር በሚፈልገው እግዚአብሔር እንደሚወደው አኳኋን መመላለስ ነው። ሌላኛው እንግዲህ ከሰይጣን ጋር እንደሆናችሁ ወይም ደግሞ ሰይጣን በዙሪያችሁ እንዳለ የምትገነዘቡት ወይም ደግሞ የምታውቁበት መንገድ መገለጫው ፈታኝነቱ ነው። በመጽሐፍ ቅዱስ ላይ እንደምንመለከተው በማቴዎስ ወንጌል ምዕራፍ 4 ላይ እንደዚህ ይላል፣ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል። ቁጥር 3 ላይ እንደዚህ ይላል ወዳጆቼ፣ ፈታኝም ቀርቦ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች እንጀራ እንዲሆኑ በላለው ይላል። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ሰይጣን ሁል ጊዜ ወደ ሕይወታችን የሚመጣው ፈተናን ይዞ የተለያዩ አይነት ፈተናዎችን ይፈትነናል። ጌታችን በምድር ላይ በሚመላለስበት ጊዜ ራሱ 3 አይነት የተለያዩ ፈተናዎችን ሲፈትነው እናያለን። ብዙ ጊዜ ታዲያ ይሄኛው የሰይጣን መልክ የሚገለጠው በእነዚህ 3 ኮንዲሽኖች መሆኑን ልታውቁ ይገባል። የመጀመሪያው ብቻችሁን ስትሆኑ ነው። ጌታ ኢየሱስ ክርስቶስ በዚያ ምድረ በዳ ብቻውን ነበረ ይላል። ሌላኛው ሁለተኛው ደግሞ በምትራቡበት ጊዜ፣ ምክንያቱም አሁን መጽሐፋችን እንደሚለን እርሱም ተራበ ይለናል። ወይም ደግሞ በህይወታችሁ የህይወት ድካም ውስጥ በምትሆኑበት ጊዜ፣ በተለይ ደግሞ በሚጠማችሁ ጊዜ፣ በሚርባችሁ ጊዜ፣ ብቸኝነት ውስጥ በምትሆኑበት
ጊዜ ነው። ሌላኛው እንግዲህ መንፈሳዊ በምትሆኑበት ጊዜ፣ ይሄ ብዙ ጊዜ እንደዚህ አይነት ነገርም አለ እንዴ ብለን እስክንጠይቅ ድረስ የሚያደርሰን ነገር ስለሆነ መንፈሳዊነት ጊዜ ደግሞ ጸሎት ስትጀምሩ ሊሆኑ ይችላል። መንፈሳዊ እንቅስቃሴዎችን ስትጀምሩ፣ ለምሳሌ ለማገልገል ስትነሱ፣ መጽሐፍ ቅዱሳችሁን ለማንበብ ስትጀምሩ፣ መንፈሳዊ አይነት ውጊያዎችን ማድረግ ስትጀምሩ ፈታኝ በእርግጥም ወደ እናንተ ይመጣል። ምክንያቱም እናንተ ከእግዚአብሔር ጋር ቁርኝት እንዳይኖራችሁ ስለሚፈልግ ነው። ያ እንዳይሆን ደግሞ ይፈትናችኋል። ለምሳሌ መጽሐፍ ቅዱስን ማንበብ ትፈልጉና መጽሐፍ ቅዱሳችሁን ትከፍታላችሁ። ነገር ግን አንድ ምዕራፍም ሳታነቡ የተለያየ አይነት ሐሳቦችን ያቀርብላችኋል። ታዲያ በዚህ ጊዜ ጥሪውን ትሰሙና የእርሱን ፈተና ትፈተናላችሁ። በዚሁ ምክንያት እግዚአብሔር ከሚያስብላችሁ በቃሉ ሊናገራችሁ ከፈለገው ነገር እንድትጎሉ ያደርጋል። ስለዚህ ወዳጆች ፈታኝ ሁል ጊዜ በዙሪያችን ያደባል። ሰይጣን በዙሪያችን ያደባል። የተለያዩ አይነት በተለይ ደግሞ ለመንፈሳዊ ሕይወታችን እንዳንነቃቃ ወደፊት እንዳንራመድ ሊያደርገን ይፈልጋል። ስለዚህ ልንነቃበት ይገባናል። ስለዚህ ፈታኙ ከዙሪያችሁ እንዲርቅ ሁል ጊዜ ከእግዚአብሔር ጋር ያላችሁን ህብረት ያላችሁን ቁርኝት ማጠናከር መቻል አለባችሁ። የእግዚአብሔርን ቃል ማንበብ መጀመር አለባችሁ። ፈተናውን በዚህ ነው የምታሸንፉት። በቃሉ ማሸነፍ ትችላላችሁ። ሂድ አንተ ሰይጣን ብላችሁ በመገሰጽም ደግሞ ሰይጣንን ድል ማድረግ የምትችሉት ከእግዚአብሔር ጋር ጥሩ የሆነ ግንኙነት ወይም ደግሞ ህብረት ሲኖራችሁ ነው። ምክንያቱም አንዳንድ ጊዜ ሰዎች ስንሆን ብዙ የምነሳሳታቸው ነገሮች አሉ። ፈተናዎች ሁሉ እንደው እግዚአብሔር አመጣብኝ ምናምን እንዳንል ሐዋርያው ያዕቆብ ያስጠነቅቀናል። ማንም ሲፈተን ይላል እንደውም በእግዚአብሔር እፈተናለሁ አይበል ብሎ የሚያስጠነቅቀን። ስለዚህ አንዱ የሰይጣን መልክ መፈተን ነው። ቅዱሳን መንፈሳዊ የሆኑ ሰዎችን እንዳያገኙ፣ ብቸኝነት ውስጥ እንዲገቡ፣ ለብቻቸው እንዲነጠሉ፣ በረሃብ፣ በችግር፣ በጭንቅ፣ በብዙ አይነት የህይወት ውጣ ውረዶች ውስጥ እንዲያልፉ ይፈልጋል። ስለዚህ ስትፈተኑ አስተውሉ። ፈተናውን በአግባቡ መመለስ እንደ እግዚአብሔር ቃል መቃወም ነው እንጂ በቃ ያለባችሁ አሳዛኝ ለመምሰል ለማለቃቀስ መሞከር መልካም አይደለም። ሰይጣን አጠገባችሁ እንደሆነ በምን ልታውቁ ትችላላችሁ? ይህን ነገር በጣም ሲበዛ በሰይጣን መፈተን ሊገጥማችሁ ይችላል። ነገር ግን ደግሞ እጅ ባለመስጠት እምነታችሁን፣ ጽናታችሁን፣ ጥንካሬያችሁን በእግዚአብሔር ላይ ማጠንከር መቻል አለባችሁ። የሰይጣን ፈተና ሁል ጊዜ የተለዩ ናቸው። ብዙ ጊዜ የመጀመሪያው የሆድ ጉዳይ ነው። ብዙ ጊዜ ሰው ሲርበው ብዙ አይነት ውጣ ውረዶች ወይም ደግሞ ፈተናዎችን ማለፍ አይችልም። ብዙ ጊዜ ዲያብሎስ እንግዲህ ታዲያ በእግዚአብሔር ላይ እንድናጉረመርም በእግዚአብሔር ላይ እምነት እንዳይኖረን ነገሮችን ያመቻቻል፣ እርሱን እንዳናምነው። ምክንያቱም በእግዚአብሔር ላይ ለምንድን ነው እኔ ያንተ ልጅ ሆኜ ይሄን ያላደረክልኝ እንትን ያላደረክልኝ ብለን እንድናጉረመርመው ያደርጋል። እንትና እኮ እንደዚህ አግኝቶ ተሳካለት እኔ ግን ያንተ ልጅ ሆኜ ብላችሁ በውስጣችሁ እንድታጉረመርሙ ሁኔታዎችን ሊያመቻች ይችላል። እግዚአብሔርን እንድትፈታተኑት በቃ እግዚአብሔርን እንዳታምኑት ሊያደርጋችሁ ይችላል። ምክንያቱስ ባህሪው ስለሆነ መፈተን በእግዚአብሔር ላይ እምነት እንዳይኖረን ማድረግ ዋናው የሰይጣን ባህሪው መገለጫው ስለሆነ ይህን የጠላታችሁን ሴራና ደባ ልታውቁና ልትረዱት ይገባችኋል። ሌላኛው እንግዲህ የጠላታችን የዲያብሎስ ባህሪውና መገለጫው ሌብነት ነው። መጽሐፍ ቅዱስ ስለዚህ ሲናገር ሌባው ሊሰርቅ ሊያርድና ሊያጠፋ ይመጣል ይላል በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ። ታዲያ ሁል ጊዜ በሐሳባችንን ሊሆን ይችላል፣ ሁለንተናችን ሊሆን ይችላል፣ በተለይ በሐሳባችን ሊሆን ይችላል፣ ይሰርቀናል። ሌባው ሊሰርቃችሁ ይመጣል ስለሚል አሁን እያወራን ባለንበት ጊዜ አሁን እንኳን የምናነቡን የመጽሐፍ ቅዱስ ቃል ከአይምሯችን ሊነጥቅ ሊወስድብን ይችላል። የተካፈላችሁትን መልካም ነገር አእምሯችሁ ላይ እንዳይቀመጥ ሊሰርቃችሁ ይሞክራል። ይሄ መገለጫው ነው። ሊሰርቃችሁ ነው ብሎ የሚመጣው መጽሐፍ ቅዱስ ሊሰርቃችሁ ይመጣል። በተለያየ አይነት መንገድ በወሬ ሊሆን ይችላል፣ በሐሳብ ሊሆን ይችላል። ከአእምሯችን ይዞ ሊሄድ ይፈልጋል። ጌታ ኢየሱስ ክርስቶስ በምድር ላይ በሚኖርበት ጊዜ በምሳሌ ሲያስተምር ስለ ዘሪው ሲናገር ዘሪው ዘር ሊዘራ ወጣ ይላል። አንዳንድ ዘሮች ይላል በመንገድ ዳር ወደቁ፣ በኋላ ላይ ሰይጣን መጣና ከልባቸው ላይ የተዘራውን ቃል ነጠቀባቸው፣ ሰረቃቸው ይላል። ልክ እንደዚህ ሰይጣን የሰማችሁትን የእምነት ቃል፣ የእግዚአብሔርን ቃል፣ የእግዚአብሔርን ድምፅ፣ የእግዚአብሔርን የመለኮት ሕልውናውን ሴንስ እንዳታደርጉት ከውስጣችሁ ሊሰርቅ ይፈልጋል። ሐሳባችሁን ሊሰርቅ ይፈልጋል። ምክንያቱም ባህሪው ምንድን ነው? ሊያጠፋና ሊያርድ ነው የሚመጣው ብሎናል ጌታችን ሲያስተምር። ስለዚህ ምንድን ነው ማድረግ ያለብን? ነቅተን
ልንቃወመው ይገባል። በመንፈሳዊ ህይወታችን ከእግዚአብሔር ጋር ባለን ዓላማ፣ ከእግዚአብሔር ጋር ባለን ህብረት ትኩረታችንን ከሰይጣን ላይ አንስተን እግዚአብሔር ላይ ማስቀመጥ ይኖርብናል። ስለዚህ መታወቂያችሁ መልካም ስራ ይሁን፣ መታወቂያችሁ በጎነት ይሁን፣ መታወቂያችሁ ርኅራኄ ይሁን። ስለዚህ ወዳጆቼ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ ደግሞ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ምክንያቱም መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ ወዳጆች በክፉ ቀን ለመቃወም ወይም ሁሉንም ፈጽማችሁ ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁም በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሴፍ ያዙ፣ እርሱም የእግዚአብሔር ቃል ነውና ይላል። ስለዚህ ወዳጆች በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ብሎ መጽሐፍ ቅዱሳችን ያሳስበናል። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 18። ስለዚህ ወዳጆች ሰይጣን ሁል ጊዜ ሊያጠፋን፣ ከእግዚአብሔር ሕልውና ውስጥ ሊያወጣን፣ ከመገኘቱ ውስጥ ሊያወጣን ወደ ህይወታችን ይመጣል። እኛ ግን ነቅተን ከተቃወምነው ከዙሪያችን ይሸሻል። ምክንያቱም ዲያብሎስን ተቃወሙት ከእናንተ ይሸሻል ስለሚል። ምክንያቱም በአጠገባችን ሆኖ ብዙ እንደሚያገሳ አንበሳ በዙሪያችን ይዞራል። ለምን? ቀዳዳን እየፈለገ ከእግዚአብሔር በረከት ሊያጎለን ብዙ ጥረትን ያደርጋል። እኛ ግን በጌታና በኃይሉ ችሎት የበረታን ስንሆን የዲያብሎስን ሽንገላ ማሸነፍ እንችላለን። የእግዚአብሔርን ዕቃ ጦር መልበስ ያስፈልገናል። እርሱም ቅዱስ የሆነው ቃሉ ነው። ቃሉን ስናነሳ ዲያብሎስ ጠላታችን ከዙሪያችን ይርቃል። ስለዚህ አስተዋዮች እንሁን። በተለይ በዚህ ዘመን ዲያብሎስ ከምንም ጊዜ በላይ አትኩሮና ፎከስ አድርጎ ክርስቲያኖችን ወደኋላ እያስቀረ እያባበለ ሰዎችን እያንከራተተ ከእግዚአብሔር ሕልውና እያስወጣቸው በራሳቸው ማስተዋል በራሳቸው እውቀት እንዲሄዱ እያደረገበት ያለበት ዘመን ውስጥ ነው ያለነው። ስለዚህ ወዳጆቼ ራሳችሁን ተመልከቱ። ጠላታችሁን የምትለዩበትን መንገድ መለየት አስፈላጊ ነው። ምክንያቱም ዲያብሎስ ራሱን ይቀያይራል። ሐሰት ነው፣ የሐሰት አባት ነው። እንዲህ ነው ብላችሁ ዛሬ ትርጉም ስትሰጡት ማንነቱ፣ አውሬነቱ፣ እርሱ ባህሪው መለዋወጥ ስለሆነ ባህሪውን በመለወጥ በሌላ መልኩ ወደ እናንተ ይመጣል። የኛ እግዚአብሔር ግን መለወጥ የለበት። ሁል ጊዜ ሩሩ፣ ቸር፣ የዋ፣ ታጋሽ፣ አፍቃሪ አምላክ አለ። ስለዚህ ወዳጆቼ የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ አንሱ፣ እርሱም ቅዱሱ የእግዚአብሔር ቃል ነው። ስለዚህ አበረታታችኋለሁ። ይህን የእምነት ኃይል በውስጣችሁ እንድታሞቁ እንድታነሳሱ እግዚአብሔር የሰጣችሁን በረከት፣ እግዚአብሔር ያካፈላችሁን መልካምነት፣ እግዚአብሔር ያካፈላችሁን በጎነት፣ ርኅራኄ ሁሉ እንድታጣጥሙት አበረታታችኋለሁ። ምናልባት በእንደዚህ ክፉ ልምምድ ውስጥ በሰይጣን ወጥመድ ውስጥ ገብታችሁ ያላችሁ ወዳጆቼም ካላችሁ የሚያስመልጥ እግዚአብሔር አለ። ስለዚህ ወደ እርሱ ሩጡ። እርሱ ፊቱ ሁል ጊዜ የበራ ነው። ይመለከታችኋል፣ ያያችኋል። ካላችሁበት ሁኔታ ሊያወጣችሁ የዋህ የሆነው ደጉ የሆነው እግዚአብሔር ዛሬም ይጠብቃችኋል። ከሚንበለበለው ፍላጻ ከሰይጣን ቀስት ሊያድናችሁ እኔ ጋሻ እሆናችኋለሁ ብሎ ይጠብቃችኋል። ስለዚህ ወዳጆች በእንደዚህ አይነት እስራት ውስጥ ያላችሁ ሰዎች ድንገት ካላችሁ ወደዚህ ወደ እግዚአብሔር ዘንበብ፣ ወደ እግዚአብሔር ዘወር በሉ። አታፍሩም።